ዛሬ ይዤላችሁ የመጣሁት ለብዙ ሰራተኞች የደረጃ እድገት ወይም የደሞዝ ጭማሪ በሚኖርበት ሰዓት የደሞዝ ልዩነት እንዴት በማይክሮሶፍት ኤክሴል ላይ ታክስ እንሰራለን የሚለውን ነው የምናየው። ብዙ ሰራተኞችን የደሞዝ ልዩነት ለመስራት መጀመሪያ ሺት 1 ላይ አዲስ ደሞዝ ብለን እንሰራለን። ሺት 2 ላይ ነባር ደሞዝ ብለን እንሰራለን። ሺት 3 ላይ ደግሞ የደሞዝ ልዩነት እናስቀምጣለን ለብዙ ሰራተኞች። ከዛ እዚህ ጋር ደግሞ የነባር ደሞዙን ታክስ እንሰራለን። ከዛ በኋላ ደግሞ እዚህ ጋር የደሞዝ ልዩነቱን ሊንክ እናደርገዋለን ከየቱ ጋር አዲስ ደሞዙንና ነባር ደሞዝ የሰራነውን ታክሱንም ጡረታውንም ጠቅላላ ተቀናናሹን ይጣራ ክፍያውንም ሊንክ እናደርገዋለን ማለት ነው። ስለዚህ ያለው B3 ላይ ነው። ስለዚህ ኢኳል ቱ ኢፍ B3 ማለት አዲሱ ደሞዝ ያለበት ቦታ ማለት ነው። እዚህ ጋር የምናስገባበት ሌዛን ኦር ኢኳል ቱ ስንት የደሞዝ የወር ደሞዝ ገቢ ከ0 እስከ 600 ከሆነ የግብር ማስከፈያ ምጣኔው 0 ነው። ተቀናሽ ብር የሚሆነው 0 ነው። ስለዚህ if B3 is less than or equal to ከስንት ከ600 ከሆነ የግብር ማስከፈያው ስንት ነው? 0 ይሆናል ማለት ነው። ኮማ ስንል ካልሆነ ነው if B3 less than or equal to ከስንት ከ601 እስከ 1600 ያለ ደሞዝ ከሆነ አዲሱ ደሞዝ በዚህ ሬንጅ ውስጥ ከሆነ የግብር ማስከፈያው ስንት ፐርሰንት ነው? 10% ነው። ተቀናሽ የሚሆነው ስንት ነው? 60 ብር ነው። ስለዚህ የቱን ነው የምንወስደው? 1650 እና እስከ 601 ከሆነ B3 ማለት ምን ማለት ነው? ይሄ አዲሱ ደሞዝ ያለበት ሴል ማለት ነው። B3 ታይምስ ስንት ፐርሰንት? 10% ይሆናል። 0.1 ሲቀነስ ስንት? 60 ብር ማለት ነው። 60 ብር ኮማ ስንል ካልሆነ ነው if B3 less than or equal to ከስንት ከ1651 እስከ 3200 ከሆነ በዚህ ሬንጅ ውስጥ ተጨማሪ የሚሆነው አዲስ ደሞዝ በዚህ ሬንጅ ውስጥ ከሆነ የግብር ማስከፈያው የደሞዙን ስንት ፐርሰንት ነው? 15%። ተቀናሽ የሚሆነው ብር ስንት ነው? 142.50። ስለዚህ የቱን ነው የምንወስደው? 1200 እንወስድና ኮማ ከሆነ B3 ታይምስ በስንት 15% 0.15 ተቀናሽ ብር 142.50 ይሆናል ማለት ነው። 142.50 ይሆናል ማለት ነው። ኮማ ስንል ካልሆነ ነው if B3 less than or equal to ከስንት ከ3201 እስከ 5200 አዲስ የሚጨመርልን ደሞዝ በዚህ ሬንጅ ውስጥ ከሆነና የደሞዙን 20% እናበዛና 302 ብር ከ50 ሳንቲም እንወስዳለን። ስለዚህ የቱን ነው የምንወስደው? 5250። if B3 less than or equal to ከ5250 ከሆነ B3 ደሞዙ ያለበት ሴል ነው ሲባዛ ስንት ፐርሰንት? 20% ይሆናል። 0.2 ሲቀነስ ስንት? 302 ብር ከ50 ሳንቲም 302 ከ50 ሳንቲም ይሆናል። ኮማ ስንል ካልሆነ ነው if B3 is less than or equal to ከስንት ከ5251 እስከ 7800 ከሆነ በዚህ ሬንጅ ውስጥ ከሆነ የደሞዙን 25% እናበዛና 565 ብር ተቀናሽ እናደርጋለን። ስለዚህ የቱን ነው የምንወስደው? 7800 7800 less than or equal to ከ7800 እስከ 5251 ከሆነ B3 ደሞዙ የሚጨመርለት አዲስ ደሞዝ ሲባዛ በስንት ፐርሰንት? በ25%። 0.25 ሲቀነስ ስንት? 565 ብር 565 ብር። ኮማ ስንል ካልሆነ ነው። ካልሆነ if B3 less than or equal to ከስንት
7801 እስከ 10900 ከሆነ የደሞዙ የሚጨመረውን አዲስ ደሞዝ 30% ይሆንና 955 ብር ተቀናሽ ይሆናል። ስለዚህ B3ን የትኛው የምንወስደው 10900 ከሆነ B3 የሚጨመርለት አዲስ ደሞዝ ሲባዛ በስንት ፐርሰንት? በ30%። 0.3 ሲቀነስ ስንት ይሆናል? 955 ብር 955 ብር ይሆናል። ኮማ ስንል ካልሆነ ነው። ኢፍ B3 እዚህ ጋር ግሬተር ዛን ነው የምንለው። ምክንያቱም ከ10900 ብር በላይ ከሆነ ነው። ከ10900 ብር በላይ ከሆነ ያም ማለት ከ10901 ብር ጀምሮ ከሆነ የሚጨመረው ደሞዝ ደሞዙን በ35% እናበዛና 1500 ብር ተቀናሽ እናደርጋለን። ስለዚህ የቱን ነው የምንወስደው? if B3 እዚህ ጋር ግሬተር ዛን ኦር ኢኳል ቱ አላልኩም። ግሬተር ዛን ከ10900 ማለት ትችላላችሁ። አይ ካላችሁ ደግሞ ግሬተር ዛን ኦር ኢኳል ቱ ብላችሁ ከ10901 ብር ጀምሮ ማለት ትችላላችሁ። ግሬተር ዛን ኦር ኢኳል ቱ ካላችሁ ኦር ኢኳል ቱ እኩል ይሆናል ካልን ይበልጣል ወይንም እኩል ይሆናል ካልን ከ10901 አይ ግሬተር ዛን ብቻ ካልን ከ10900 ብር ጀምሮ እንልና ኮማ ስንት ይሆናል? B3 ታይምስ ስንት? 35% 0.35 ሲቀነስ ስንት? 1500 ብር ይሆናል። 1500 ብር። አሁን ጨረስን። ስንት ብራኬት ከፍተናል ወይንም ስንት ኢፍ ተጠቅመናል? 1 2 3 4 5 6 ነው 1 2 3 4 5 6 7 ስለዚህ 7 ኢፍ ተጠቅመናል፣ 7 ብራኬት ተጠቅመናል። ስለዚህ 7 እንዘጋለን። 7 ከፍተናል፣ 7 እንዘጋለን። 1 2 3 4 5 6 7 ከዛ ኪቦርዳችን ላይ ኢንተር እንላለን። ኢንተር ስንለው የ10600 ታክሱ ስንት ይመጣል? 2225 ብር ይመጣል ማለት ነው። ከዛ በኋላ የዚህንም ይሄንን ድራግ ብናደርገው ይሄን ቀጥታ የሁሉንም ይሰራልናል ማለት ነው። በዚሁ መሰረት ማለት ነው። ሌላኛው ደግሞ ነው ጡረታ ደግሞ ከሰራተኛው የሚቆረጠው ስንት ፐርሰንት? 7% ነው። ስለዚህ ደሞዙ ያለው አዲስ የሚጨመረው ደሞዝ ምን ላይ ነው ያለው? B3 ላይ ነው። B3 ሲባዛ ስንት ፐርሰንት? 7%። 0.07 ስንለው ቀጥታ የ10600 ጡረታ ስንት ይሆናል? 742 ብር ይሆንልናል ማለት ነው። ስለዚህ የሌሎችንም እንደዚህ ለመስራት ምንድነው የምናደርገው? ይሄንን እንዳለ ድራግ እናደርገዋለን። ቶታል ዲዳክሽን ደግሞ ይሄ ጠቅላላ ተቀናናሹ እንዴት ነው የምንሰራው? የስራ ግብሩ ሲደመር ጡረታ ማለት ነው። ኢኳል ቱ የስራ ግብሩ ምን ላይ ነው ያለው? C3 ላይ ነው። C3 ሲደመር ጡረታ ምን ላይ ነው ያለው? D3 ላይ ነው። D3 ኢኳል ቱ ስንለው የ10600 ታክስ ስንት ነው? 2225 ጡረታ ስንት ነው? 742 ብር። ጠቅላላ ተቀናናሽ ይሄ የስራ ግብሩ ሲደመር ጡረታው 2967 ብር ይመጣል። ስለዚህ ይሄን አጠቃላይ እንዲሰራልን ምን እናደርጋለን? እዚህ ጋር መስቀል ምልክት ስትመጣችን ድራግ እናደርጋታለን ማለት ነው። ከዛ ኔት ፔውን ወይንም የተጣራ ክፍያው ለመስራት ምንድነው የምናደርገው? እኩል ይሆናል እንልና እዚህ ጋር የሚጨመረው ደሞዝ እዚህ ጋር በአዲስ የሚጨመረው ደሞዝ ወይንም የደረጃ እድገት ካለ እዚህ ጋር ይሄኛውን ይሄ ምን ላይ ነው ያለው? B3 ላይ ነው። B3 ሲቀነስ ጠቅላላ ተቀናናሽ ይሆናል። ጠቅላላ ተቀናናሽ ምን ላይ ነው ያለው? E3 ላይ ነው። E3 ከዛ ኢንተር ስናደርገው ቀጥታ የ10600 የተጣራ ክፍያ ስንት ነው? 7633 ብር ይሆናል ማለት ነው። ስለዚህ ይሄን በሙሉ ከስራ ያለውን ለመስራት ምንድነው የምናደርገው? ይሄን እናደርግና የመስቀል ምልክት ስትመጣችን ድራግ እናደርጋታለን። ስለዚህ ይሄን የአዲስ ደሞዙን የስራ ግብር፣ ጡረታ፣ ጠቅላላ ተቀናናሽ፣ የተጣራ ክፍያ ሰራን ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚህ ጋር የነባር ደሞዝ ላይ እንሄድና ቀጥታ
ይሄኛውን ደግመን መስራት አይጠበቅብንም። ምንድነው የምናደርገው? እዚህ ጋር ያለውን ታክስ እዚህ ጋር የሥራ ግብሩን ይሄንን ኮፒ አድርገነው እዚህ ጋር ኮፒ አድርገነው ደግመን እንዳንሰራ እችኛዋን መተን እዚህ ጋር የሥራ ግብሩን ምን እናደርጋለን? እዚህ ጋር ፔስት እናደርገዋለን ማለት ነው ቀጥታ። ስለዚህ የሥራ ግብሩንም ልክ የነባሩንም ደሞዝ በዚሁ መልኩ ለአዲስ ደሞዙ የሥራ ግብሩንም ጡረታውንም ጠቅላላ ተቀናናሹንም ተጣራ ክፍያውንም እንደሰራ ነው ምን እናደርጋለን? የነባሩንም እንሰራለን፣ ታክሱንም በዚሁ መልኩ እንሰራለን፣ ጡረታውንም በዚሁ መልኩ እንሰራለን። ቢ3 እችኛዋ ነባር ደሞዝ ያለው ሲባዛ 7% ከዛ ጠቅላላ ተቀናናሽ ደግሞ ማለት ነባር የሥራ ግብር የነባሩ የሥራ ግብርና የነባሩ ጡረታ ሲደመር ማለት ነው። ተጣራ ክፍያ ደግሞ ማለት ምን ማለት ነው? የነባሩ ደሞዝ ሲቀነስ የነባሩ ጠቅላላ ተቀናናሽ ይሆናል ማለት ነው። ይሄን በዚህ መልኩ የነባሩን እንሰራለን ማለት ነው። የብዙ ሰራተኞችን የደሞዝ ልዩነት ለመስራት ምንድነው አሁን የምናደርገው? አዲስ ደሞዙንና ነባር ደሞዙን ምን እናደርጋለን? ሊንክ እናደርጋለን ማለት። ልዩነት ለመስራት ማወቅ ያለብን መጀመሪያ ምንድነው? እዚህ ጋር አዲስ ደሞዝ የምናስገባበት ምን ላይ ነው ያለው? ቢ3 ላይ ነው። ከዛ እዚህ ጋር ሽት ዋን ላይ ምንድነው የሚለው? አዲስ ደሞዝ ይላል። ይሄን ማወቅ አለብን። መጣና ደግሞ ነባር ደሞዝ ያለበት ምን ላይ ነው? ይሄ ቢ3 ላይ ነው አሁንም። ከዛ በኋላ እዚህ ቱ ላይ ምንድነው? ነባር ደሞዝ የሚል አለ። ከዛ በኋላ የደሞዝ ልዩነቱ ላይ እንመጣና እዚህ ኢኳል ቱ እንላለን። ከዛ ኪቦርዳችን ላይ አፖስትሮፍ እንጠቀማለን። አዲስ ደሞዝ እዚህ ጋር እንደጻፍ ነው ቀጥታ እሱን እንጽፋለን። እዚህ ጋር እንጽፋለን። እዚህ ጋር አዲስ ደሞዝ ከዛ አሁንም አፖስትሮፍ ከዛ ኪቦርዳችን ላይ ኤክስክላሜሽን ማርክ እንጠቀማለን። እዚህ ጋር የአዲሱ ደሞዝ የሚለው ምን ላይ ነው ያለው? ቢ3 ላይ ነው። ቢ3 እንላለን። ከዛ ሲቀነስ አሁንም አፖስትሮፍ እንጠቀማለን። ይሄ ምንድነው የሚለው? ነባር ደሞዝ ነው የሚለው። እዚህ ጋር ነባር ደሞዝ እንላለን። ነባር ደሞዝ ከዛ አፖስትሮፍ እንጠቀማለን። ከዛ ኤክስክላሜሽን ማርክ እንጠቀማለን። ከዛ በኋላ ይሄ ነባር ደሞዝ ያለበት ምን ላይ ነው ያለው? ቢ3 ላይ ነው። ቢ3 እንላለን። ከዛ ኪቦርዳችን ላይ ኢንተር ስንል ቀጥታ ምን ያደርግልናል? የአዲስ ደሞዙን የ10600 እና የነባር ደሞዙን የ9056ን ያቀናንስልናል። እዚህ ጋር ሲያቀናንሰው ስንት መጣ? 1544 ብር ይመጣል ማለት ነው። ከዛ በኋላ አሁን ምንድነው የምናደርገው? እዚህ ጋር ታክሱንም በዚሁ መሰረት እንሰራለን ማለት ነው። እዚህ ጋር ታክሱንም በዚሁ መሰረት እንሰራለን ማለት ነው። እዚህ ጋር ኢኳል ቱ እንላለን። ይሄን ከማለታችን በፊት እዚህ ጋር ታክሱ ምን ላይ ነው ያለው? እዚህ ጋር ሲ3 ላይ ነው። ከዛ በኋላ አዲስ ደሞዝ የሚል አለ። ከዛ ነባር ደሞዙ ላይም ታክሱ ምን ላይ ነው ያለው? እዚህ ጋር ሲ3 ላይ ነው። ከዛ የደሞዝ ልዩነቱ ላይ እንመጣና እዚህ ጋር እኩል ይሆን እንላለን። ከዛ በኋላ አፖስትሮፍ እንጠቀማለን። ከዛ አዲስ ደሞዝ እንላለን። እዚህ ጋር በሰጣችሁት ስም መሰረት ማለት ነው። ከዛ አሁንም አፖስትሮፍ ከዛ ኤክስክላሜሽን ማርክ ኪቦርዳችን ላይ ምን ላይ ነው ያለው? የሥራ ግብሩ አዲሱ ደሞዝ ላይ ሲ3 ላይ ነው። እዚህ ጋር ሲ3 እንለዋለን። ሲቀነስ አፖስትሮፍ እንጠቀማለን። ይሄንን ቀይረው ወደ አማርኛ። ከዛ በኋላ እዚህ ጋር ነባር ደሞዝ ከዛ አፖስትሮፍ ከዛ ኪቦርዳችን ላይ ኤክስክላሜሽን ማርክ ከዛ በኋላ ምን ላይ ነው ያለው? ሲ3 ላይ ነው። ከዛ ኪቦርዳችን ላይ ኢንተር ስንለው ምንድነው የሚያደርግልን? ቀጥታ እዚህ ጋር የአዲሱ ደሞዝ እዚህ ጋር 2225 ሲቀነስ የነባር ደሞዙ እዚህ ጋር 1761 ከ80 እዚህ ጋር የደሞዝ ልዩነቱ ስንት መጣ? 463 ብር ከ20 ሳንቲም ይሰጠናል ማለት ነው። ከዛ እዚህ ጋር ጡረታውንም በዚሁ መልኩ እንሰራለን። ከዛ በኋላ ምንድነው የምናደርገው? እዚህ ጋር አዲስ ደሞዝ ላይ ጡረታ ምን ላይ ነው ያለው? ዲ3 ላይ ነው። ከዛ ነባር ደሞዙ ላይ ምን ላይ ነው ያለው? እዚህ ጋር
ጡረታ ዲ3 ላይ ነው። ከዛ የደሞዝ ልዩነቱ ላይ እንመጣና ቀጥታ እዚህ ጋር እኩል ይሆናል እንላለን። ከዛ አፖስትሮፍ ከዛ አዲስ ደሞዝ ከዛ አፖስትሮፍ ከዛ ኤክስክላሜሽን ማርክ ምን ላይ ነው ያለው? ዲ3 ላይ ነው። ዲ3 ይህ ሲቀነስ ከዛ ይሄን መልሰን ወደ አማርኛ እናድርገው። ከዛ በኋላ አፖስትሮፍ ነባር ደሞዝ ከዛ አፖስትሮፍ ከዛ ኪቦርዳችን ላይ ኤክስክላሜሽን ማርክ ከዛ በኋላ ምን እንጠቀማለን? ዲ3 ይሄም ምንድነው የሚያደርግልን? እዚህ ጋር የአዲሱ ደሞዝ የነበረው ጡረታ ምን ላይ ነው ያለው? ዲ3 ላይ ነው። ከዛ ነባር ደሞዙ ምን ላይ ነው ያለው? ዲ3 ላይ ነው። ስለዚህ ከ742 ሲቀነስ እዚህ ጋር 632 ከ92 እዚህ ጋር ሊንክ ስናደርገው 108 ብር ከ08 ሳንቲም መጣ። ጠቅላላ ተቀናናሹን ነው የምንሰራው። እዚህ ጋር አዲስ ደሞዝ ላይ ጠቅላላ ተቀናናሽ ምን ላይ ነው ያለው? ኢ3 ላይ ነው። ነባር ደሞዙ ላይ ደግሞ ምን ላይ ነው ያለው? ኢ3 ላይ ነው። ስለዚህ የደሞዝ ልዩነቱን ለመስራት ቀጥታ እዚህ ጋር ምንድነው የምናደርገው? ኢኳል ቱ እንልና እዚህ ጋር አፖስትሮፍ ከዛ አዲስ ደሞዝ ከዛ አፖስትሮፍ ኤክስክላሜሽን ማርክ እንጠቀማለን። ምን ላይ ነው ያለው? ዲ3 ላይ ነው። ይሄን ዲ3 ኢ3 ማለት ይሄ ኢ3 ከዛ ሲቀነስ አፖስትሮፍ ነባር ደሞዝ አፖስትሮፍ ከዛ ኤክስክላሜሽን ማርክ ከዛ በኋላ ኢ3 እንላለን። ከዛ ኢንተር ስንለው እዚህ ጋር የጠቅላላ ተቀናናሹንም እዚህ በዚሁ መልኩ ይሰራልናል። ስለዚህ አዲስ ደሞዝ ላይ ጠቅላላ ተቀናናሽ ምን ላይ ነው ያለው? እዚህ ጋር ኢ3 ላይ ነው የ2967 እና ነባር ደሞዝ ላይ የ2395 ከ72 እዚህ ጋር ተቀናናሹን 571 ከ28 ሳንቲም ያደርግልናል። እዚህ ጋር የወር ብዛት ነው። የደሞዝ ልዩነቱ የአንድ ወር ነው ወይንስ የሁለት ወር ነው ወይንስ የሶስት ወር ነው ወይንስ የአራት ወር ነው ለማለት ነው። የተጣራ ክፍያውንም በዚሁ መልኩ እንሰራለን። የተጣራ ክፍያውን ለመስራት እዚህ ጋር አዲስ ደሞዝ ላይ የተጣራ ክፍያ ምን ላይ ነው ያለው? ኤፍ3 ላይ ነው። እንደገና ነባር ደሞዝ ላይ ምን ላይ ነው ያለው? ኤፍ3 ላይ ነው። ከዛ በኋላ ምንድነው የምናደርገው? የደሞዝ ልዩነት ላይ እንመጣና ቀጥታ እዚህ ጋር ልዩነቱ ላይ እዚህ ጋር እኩል ይሆናል እንላለን። ከዛ በኋላ እዚህ ጋር የደሞዝ ልዩነቱ የአንድ ወር ነው፣ የሁለት ወር ነው፣ የሶስት ወር ነው ሊሆን ይችላል። ስለዚህ እዚህ ጋር ይሄ ምን ላይ ነው የሚገኘው? ይሄ የወር ብዛት የሚለው ጂ3 ላይ ነው። ችኛዋን ጂ3 ሲባዛ እንልና ከዛ ቅንፍ እንከፍታለን፣ ብራኬት ማለት ነው። ከዛ በኋላ ቀጥታ አፖስትሮፍ አዲስ ደሞዝ አፖስትሮፍ ከዛ ኤክስክላሜሽን ማርክ ኪቦርዳችን ላይ ከዛ በኋላ የተጣራ ክፍያ አዲስ ደሞዝ ላይ ምን ላይ ነው ያለው? ኤፍ3 ላይ ነው። ኤፍ3 ሲቀነስ ከዛ በኋላ እዚህ ጋር አፖስትሮፍ ነባር ደሞዝ ከዛ አፖስትሮፍ ከዛ ኪቦርዳችን ላይ ኤክስክላሜሽን ማርክ ከዛ በኋላ ኤፍ3 ከዛ ብራኬቱን እንዘጋለን። ከዛ ኢንተር ስንለው ይሄ ቀጥታ የሁለት ወር ልዩነት ነው። እዚህ ጋር የአንድ ወር ሳረገው የአንድ ወር ይሆናል 972 ብር
የምን እዚህ ጋር የተጣራ ክፍያው የ7633 እና ነባር ደሞዝ ላይ ደግሞ የ6660 የተጣራ 60.28 ሳንቲም ጣራ ክፍያ እዚህ ጋር የደሞዝ ልዩነቱ 972 ከ72 ይመጣል። እናደርገው እንዲመጣል የ3 ወር ብናደርገው እንዲመጣል የ4 ወር ብናደርገው እንዲመጣልናል ማለት ነው። ስለዚህ በዚህ መልኩ መስራት እንችላለን። ይሄን እንዳለ እዚህ ጋር የተሰራውን ይሄን እንዳለ እዚህ ጋር ያለውን ይሄንን ድራግ እናደርገዋለን። ከዛ በኋላ እዚህ ጋር ያለውንም ይሄን ድራግ እናደርገዋለን። አሁን እዚህ ጋር ሌላም ተጨማሪ ደሞዝ ብናስገባና 8474 6940 እዚህ ጋር አዲስ ደሞዝ ነን ብለን ብናስገባ ለብዙ ሰራተኛ ከዛ በዚህ መልኩ ታክሱን ይሰራልናል ማለት ነው። ነባር ደሞዝ ላይም ይሄንን እንዲህ ብናስገባ 6193 39 34 70 71 1338 ብለን ብናስገባ ይሄን ታክስ ይሰራልናል። ነባር ደሞዝ ላይ የደሞዝ ልዩነቱን በዚህ መልኩ ይሰራልናል። ከዛ እዚህ ጋር ምንፈልገው እዚህ ጋር የ6 ወር ልዩነት ነው ብንል እዚህ ጋር ይጨምርልናል። እዚህ ጋር መተን የ7 ወር ነው ብንል በዚህ መልኩ ይጨምርልናል። እዚህ ጋር የ8 ወር ነው ብንል በዚህ መልኩ ለብዙ ሰራተኞች የደሞዝ ልዩነት በዚህ መልኩ መስራት ትችላላችሁ። የሰራሁትን ሳምፕል ኤክሴል ከፈለጋችሁ ኮሜንት ላይ ኢሜይላችሁን አስቀምጡልኝ እልክላችኋለሁኝ። የ8 ወር ነው ብንል በዚህ መልኩ ለብዙ ሰራተኞች የደሞዝ ልዩነት በዚህ መልኩ መስራት ትችላላችሁ። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ተጨማሪም ደግሞ ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ለቻናሉ ደግሞ አዲስ ሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።